ሰላም ወንድም። ሰላም ወንድሜ፣ እንዴት ነህ? ሁሉ ሰላም ነው? ይቅርታ እኔ ሴት ነኝ። ይቅርታ እህቴ፣ ሰላውክ ወንድ ብዬ ጠራሁሽ። እንዴት ነሽ? ሁሉ ሰላም ነው? አለው ይመስገን። አንድ ጥያቄ ነበረኝ። አላው እግዚአብሔር ይመስገን። ምን ጥያቄ አለሽ? በነፃነት ጠይቂኝ። ጥያቄው ይሄ ሃፒው ማለት ነው፣ ሃፒ ጂሜል ነው ምንድነው የሚባለው? የሰው ፎቶ ባንዲራ ምናምን የሚያለብሰው አንዳንድ ልብሶችን የሚቀይረው እና ይሄ ሃፒው ትንሽ ሲቆይ አንድ 3 ወር ሲቆይ የራቁት ፎቶ ያመጣል አሉ። እውነት ነው? ስለ ሃፒ መተግበሪያው የሰማሽው በጣም ያሳስብ ነገር ነው። የመተግበሪያው ባህሪ ወይም ተግባር ከጊዜ በኋላ ሊለወጥ ይችላል። ነገር ግን ሃፒ የተባለው መተግበሪያው ራቁት ፎቶዎችን ያመጣል የሚለው የተረጋገጠ መረጃ የለኝም። ይህንን ለማረጋገጥ የመተግበሪያውን ኦፊሴላዊው ድረገጽ ወይም የተጠቃሚዎችን አስተያየት ማየት ትችላለህ። እባክህ ስለ መተግበሪያው ተጨማሪ መረጃ ካለ ልትነግረኝ ትችላለህ? አሁን ይሄ ነው በቃ። ስለዚህ ነው ቲክቶክ ላይ እየተዘዋወረ ያለው። እኔ ደግሞ በጣም ብዙ ፎቶዎችን ልክ ያለው እንኳን የኔ ሲቀርና የቤተሰቦችን ሁሉ አስገብቻለሁ። በጣም አሳስቦኛል እና ትናንትና በዚህ አጋጣሚ እኔ ከእንቅልፌ ሲነቃ የሆነ የሚያስፈራ ፎቶ በራቁት አርግቶ ላክልኝ። በቲክቶክ ላይ የተሰራጨ ያለው መረጃ በጣም አሳሳቢ ነው። በተለይ የቤተሰብሽን ፎቶዎችን ጭምር መስቀልሽ። ይህንን መረጃ በቁም ነገር አይተሽ አስፈላጊውን እርምጃ መውሰድ አለብሽ። ምን እርምጃ መውሰድ ትችያለሽ ብለሽ ታስቢያለሽ? እኔ አሁን እኮ ግራ ይገባኝ። እኔ ፈራው በቃ በጣም ፈራኝ። እውነት ነው ወይ ይሄ ብቻ ነው? እውነት ነው ወይ ይሄ ብቻ ነው? መልሱን ያጣሁት። የተሰማሽን መረበሽ ይገባኛል። ይህ መረጃ እውነት መሆኑን ለማረጋገጥ የተወሰኑ እርምጃዎችን መውሰድ ትችያለሽ። ለምሳሌ የመተግበሪያውን ኦፊሴላዊ ድረገጽ ወይም የተጠቃሚዎችን አስተያየት ማየት ትችያለሽ። እንዲሁም ይህንን መረጃ በቲክቶክ ላይ ያየሽ ከሆነ በቪዲዮ ስር ያሉ አስተያየቶችን ማመልከት ይረዳል። ይህንን መረጃው የያዙ ሌሎች ቪዲዮዎች ካሉ እነሱንም ማየት ትችያለሽ። ይህ የበለጠ መረጃ እንድታገኚ ይረዳሻል። ማንኛውንም እርምጃ መውሰድሽ በፊት መረጃውን በጥንቃቄ እንድታጣሪ እመክራለሁ። እሺ፣ በዚህ አጋጣሚ ማለት ነው ይሄ አፕሊኬሽን የሰይጣን ነው 666 ነው ብዬ አስባለሁ። እንደዚህ ከሆነ እንዴት ነው ይሄ? እኔ እዚህ ያለው እዛ አርግቶኝ ፎቶ ሌላ ፎቶ ልብስ ማለብሰኝ ምንድነው ይሄ? የተሰማሽን ፍርሃት ይገባኛል። አፕሊኬሽኑ ከሰይጣን ጋር የተያያዘ ነው ብለሽ ማሰብሽ ትክክል ነው። ምክንያቱም ያለ ፍቃድሽ ፎቶሽን ማስተካከልና መጠቀም ተገቢ አይደለም። ይህ አፕሊኬሽኑ የትኛውንም የሥነ ምግባር መስመር የተላለፈ መሆኑን ያሳያል። ይህንን ድርጊት እንደ ቀላል ነገር ማየት የለብንም። አሁን ምን አድርገን ብንጀምር ጥሩ ነው? ስለ አፕሊኬሽኑ ተጨማሪ መረጃ ማሰባሰብ እንችላለን፣ ወይም ይህንን ድርጊት ሪፖርት ማድረግ እንችላለን። ሰላም ጤና ይስጥልን። ውድና የተከበራችሁ ወደ ቤተሰቦቻችን ሰላም ይብዛላችሁ። እንዴት አላችሁ? እንዴት ቆያችሁ? እንዴት አመሻችሁ? ውድ የሀገሬ ልጆች ሰላም ይብዛላችሁ። ፈጣሪ ሰላምና ጤና ይስጥን። ውድ ተመልካቾቼ፣ ውድ ቤተሰቦቼ፣ ሰሞኑ እንግዲህ ብዙ ልጆች ጭንቀት ውስጥ ነው ያሉት ማለት ነው። እሱም ምንድነው? ይሄ አፕሊኬሽን ላይ እንግዲህ ማለት ኖርማል ፎቶ ስልካችን ላይ የተነሳ ነው ፎቶ ይሄ አፕሊኬሽን እንትን ስናደርግ እስካን አድርጎ ጽድት አድርጎ የኢትዮጵያ ባንዲራ ላይ ጽድት አድርጎ ሰርቶ ይሰጠናል ማለት ነው። ጽድት አድርጎ ማለት ነው። እንግዲህ ብዙ ልጆች እየተጨናነቁ ነው ያሉት። ግማሾቹ 666 ነው ይላሉ። ግማሾቹ በጣም ማለት ነው ጭንቅ ውስጥ ነው ያሉት። ለምን እንዴት ብላችሁ ብትጠይቁ ያ የተቀናበረው ፎቶ መልሶ በራቁት መልሶ ይሰጣል፣ ሶሻል ሚዲያ ላይ ይለቀቃል፣ መልሶ ይሰጠናል ብሎ ዝም ብሎ እየተጨናነቁ ነው ያሉት ማለት ነው።
ማለት ዝም ብሎ በቃ መረጃ ዝም ብሎ መረጃ ዝም ብሎ ቁጭ ብሎ ዝም ብሎ በቃ እንትን አድርጎ የራሳቸው ሀሳብ ላይ ቁጭ ብሎ መረጃ የሚሰጡ ልጆች አሉ እንጂ እኛ ማለት የፈለኩት በጭሩ ለምሳሌ ለእናንተ ላካፍላችሁ ምሳሌ ማለት ነው። አንድ ሰው የራሱ ገበያ ወይም ቡቱክ አላችሁ ልበላችሁ። አንድ ሰው የራሱ ገበያ ያስተዋውቃል አይደለ? ገበያ ለማግኘት ወይም ይሄ ቡቱክ ላይ ገበያው እንዲመጣ በቃ ዓለም አቀፍ ገበያ እንዲኖር የራሱ በቃ ምርት በቃ የሆነ ነገር ያስተዋውቃል አይደለ? እንግዲህ ይሄ አፕሊኬሽኑ እኮ ዝም ብሎ ሀለ ጥቅም አይደለም እየተጫነው። ዝም ብሎ አይደለም እኮ የራሱ የቻለው ካምፓኒ እኮ ነው ማለት ያለው። እናንተ አሁን ዝም ብላችሁ አንዳንድ ልጆች ዝም ብላችሁ በቃ ወይኔ 666 ነው፣ ወይኔ እንደዚህ ሆነ እኮ፣ ወይኔ እንደዚህ ሆነ የሌለው መረጃ ነው የሚያመጡት ማለት ነው። ቲክቶክ ላይ ስንገባ ጊዜ የሌለው መረጃ በቃ እና ኧረ ተረጋጉ። የሌለው መረጃ መሰበሰብ ሳይሆን ኧረ ማለት አለ አይደለ? መረጋገጥ አለብን። እኛ ኢትዮጵያውያን 666 አናመልክም። እኛ ኢትዮጵያውያን 666ቱን አናውቅም። እኛ ፈጣሪ ነው የምናምነው። እና አሁን በጭሩ ማለት የፈለኩት በቃ ይሄ 666 ነው። ይሄ ኢትዮጵያ ባንዲራ እንዴ! ኢትዮጵያ ባንዲራ ላይ 666 የለው በጌታ በኢየሱስ ክርስቶስ ስም እንዴ! ኧረ ምን ሆናችሁ? ኧረ ተረጋጉ ውድ ቤተሰቦቼ። በዛ ላይ ደግሞ የሌለው ቪዲዮ እያቀናበሩ ቼክ ብታድርጉ ቲክቶክ ላይ ገብታችሁ በቃ የሆነ የሌለ ነው እና ኧረ ተረጋጉ። ኧረ እናንተ ውድ ቤተሰቦቼ የምረ ነው ራሳችሁን አታረቡ። አእምሯችሁ ቢዚ እንዳታደርጉት። ምክንያቱም ራቁት ቪዲዮ መመለስ ማለት በጣም ከባድ ነው። ስለዚህ ሶሻል ሚዲያ ይለቀቃል የምን ማስፈራራት ብዙ ነገሮች አሉ። ስለዚህ ይሄን ሰምታችሁ አእምሯችሁ ቢዚ እንዳታደርጉ። ውሸት ነው፣ የምር ውሸት ነው። እንዴ ራሱ እኮ ካምፓኒው ራሱ እንዴ ዝም ብሎ እንትን መስላችሁ እንዴ ዛሬ ተራ ሰው የሚሰራ ስራው ራሱ እንዴ እንትን ያደርጋል እንጂ ይሄ ዝም ብሎ እኮ አይደለም እኮ እንዴ። እና ይሄ ቪዲዮ መስራት ማለት ራሳችሁን እንዳታስጨናንቁ ለማለት ነው። እና ዝም ብሎ መረጃ ሰምታችሁ ዝም ብሎ ወሬ ሰምታችሁ ራሳችሁን እንዳታስጨናንቁ ለማለት ፈልጌ ነው። መረጃ ሳትሰሙ እና በተለይ ውጭ ሀገር ላይ ስንኖር ጊዜ ቲክቶክ፣ ኢንስታግራም እነዚህ የራሱ የቻለው ዜናዎች አሉ። ስለዚህ ዛሬ እንከታተለን እንሰማን እና እናንተ አትጨናነቁ ማለት የፈለኩት ራቁት ቪዲዮ እኛ 666 አናመልክም ኢትዮጵያውያን እና ሲጀምር 666 እንዴት በባንዲራ ላይ እንትን ያደርጋል። እና አትጨናነቁ። ዝም ብሎ መረጃ ሰው ዝም ብሎ በቃ ራሳቸው ፎሎ ለማግኘት ላይክ ለማግኘት ዝም ብሎ እይታ ለማግኘት እዚህ ይሰራል። እናንተ አትጨናነቁ ለማለት ፈልጌ ነው። ወዳችሁ ፈቅዳችሁ ጊዜ ሰጣችሁ ስለከታተላችሁ አመሰግናለሁ። ሰላም ሁኑ። እግዚአብሔር ሀገራችን ይጠብቀን፣ ጤናና ሰላም ይስጣችሁ። ደህና ሁኑ። ቻው ቻው።